የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስማርት ስልክ አምራች የሆነውን ግዙፉን ኩባንያ አፕልንና ከአውሮፓ የሚገቡ ምርቶችን ኢላማ በማድረግ አስጠንቅቀዋል። አሜሪካ ውስጥ ለሚሸጡ ነገር ግን ያልተመረቱ አይፎኖች ላይ አፕል 25% ታሪፍ እንዲከፍል አደርጋለሁ ሲሉ አስፈራርተዋል። በየዓመቱ ከ60 ሚሊዮን በላይ ስልኮች በአሜሪካ ውስጥ የሚሸጡ ሲሆን ሀገሪቱ ግን የስማርት ስልክ ማምረቻ እንደሌላትም ተገልጿል። በሰኔ የሚጀምረው የ50% ታሪፍ በአውሮፓ ህብረት ላይ እንዲጣል እንደሚመክርም በመግለጽ በአውሮፓ አምራቾች በሚመረቱ የቅንጦት እቃዎች፣ ፋርማሲቲካልና ሌሎች እቃዎች ላይ ከፍተኛ ቀረጥ እንደሚያስከትልም ጠቁመዋል። ትራምፕ ለአሜሪካ አይፎኖች እዚሁ ካልተመረቱ 25% ታሪፍ እንደሚጥሉም አስጠንቅቀዋል። በዜናው ምክንያትም የገበያ ዋጋቸው የቀነሱ ሲሆን ትራምፕ ለአፕል የሰጡት ማስጠንቀቂያና የጊዜ ገደብ እንዳላስቀመጡም ተመላክቷል። ትራምፕ በትሩዝ ሶሻል ላይ ባሰፈሩት ጽሑፍ ከረጅም ጊዜ በፊት ለአፕል በአሜሪካ ውስጥ የሚሸጡትን አይፎኖች በአሜሪካ ውስጥ እንደሚመረቱ እንጂ በህንድም ሆነ በሌላ ቦታ እንደማይሆን እጠብቃለሁ ብዬ ነግሬያቸው ነበር ብለዋል። ይህ ካልሆነ ግን አፕል ለአሜሪካ ቢያንስ 25% ታሪፍ መክፈል አለበት ነው ያሉት። አፕል በአሜሪካ ውስጥ የሚሸጡ አብዛኞቹን አይፎኖችን እስከ 2026 መጨረሻ ድረስ በህንድ በሚገኙ ፋብሪካዎች ለማምረት ማቀዱን ሮይተርስ ዘግቧል።